አስቡት አንድ ሰው ወደ እናንተ እየመጣ ነው። ሙዚቃ የለም፣ ፈገግታ የለም፣ የሚያብረቀርቅ ልብስ የለም። በባዶ እግሩ በቁምጣና በጥቁር ፎጣ ብቻ ተጠቅልሎ ወደ ሪንግ ይገባል። እሱን ለማየት በሚሊዮን የሚቆጠሩ ሰዎች በቲቪ መስኮት ይጠብቃሉ። ነገር ግን ከፊት ለፊት የቆመው ተጋጣሚው ገና የመጀመሪያው ጡጫ ሳይሰነዘርበት በዓይኖቹ ውስጥ የሞት ፍርሃት ይታያል። ይህ ሰው ቦክሰኛ ብቻ አልነበረም። ይህ ሰው የሰው ልጅ ሊሸከመው የሚችለው ትልቁ የፍርሃትና የቁጣ ማሽን ነበር። ስሙ ማይክ ታይሰን ይባላል። ግን ለመሆኑ ዓለም በምድር ላይ እጅግ አስፈሪ ሰው እያለች የጠራችው ይህ ሰው እውነት አውሬ ነበር? ወደ ኋላ እንመለስ፣ ወደ ኒውዮርክ አስፈሪ ሰፈሮች። ገና በ13 ዓመቱ ከ30 ጊዜ በላይ በፖሊስ ተያዘ። በሰፈር ልጆቹ የሚናቅና የሚደበደብ፣ ፍርሃቱን ለመደበቅ ሲል ብቻ ወደ ወንጀል የገባ አንድ ጥቁር ታዳጊ ነበር። ሁሉም ተስፋ ቆርጠውበት ነበር። ማረሚያ ቤት ውስጥ እድሜውን ጨርሶ የሚሞት ምስኪን ወንጀለኛ እንደሚሆን ማንም አልተጠራጠረም። ነገር ግን በአንድ ጨለማ ምሽት የአንድ የ70 ዓመት አረጋዊ አይን ውስጥ ወደቀ። ካስ ዲያማቶ። ካስ የዚህን ልጅ የአካል ብቃት ብቻ አልነበረም የሚያየው፣ በአይኖች ውስጥ የተቀበረው ሰፊንና የሚነድድ የቁጣ እሳት አስተዋለ። ካስ ታይሰንን ከማረሚያ ቤት አወጣው። አሰልጣኝ ብቻ አልሆነውም፣ አባት ሆነው። የገዛ ልጁ አድርጎ አሳደገው። ቁጣውን ወደ ስልት ቀየረው። ተዋጊው የፒክቦ የመከላከልና የማጥቃትን ሚስጥር አስተማረው። ነገር ግን ካስ እዚህ ጋር አንድ ትልቅ ስህተት ሰራ። ታይሰንን ፍጹም የማይሸነፍ ጦር ማሽን አድርጎ ቀረጸው። ነገር ግን ያ ማሽን ያለ እሱ እንዴት መኖር እንዳለበት አላስተማረውም ነበር። ታይሰን ገና የዓለም ሻምፒዮን ሳይሆን ካስ ዲያማቶ ከዚህ ዓለም በሞት ተለየ። ማይክ በቢሊዮን የሚቆጠሩ ሰዎች መሃል ድጋሚ ብቸኛ ሆነ። እንደ አውሮፓውያን አቆጣጠር በ1986 ማይክ ታይሰን ገና በ20 ዓመቱ ትሬቨር እርቢክን በሰከንዶች ውስጥ አጋድሞ በታሪክ ትንሹ የዓለም ከባድ ሚዛን ሻምፒዮን ሆነ። ከዚያ በኋላ የነበረው ህይወቱ እብደት ነበር። ብረት ማይክ እየተባለ ተጠራ። ተጋጣሚዎቹን ለመጣል 12 ዙር አያስፈልገው፣ 12 ሰከንድ በቂው ነበር። ዝናው ናኘ፣ ገንዘብ እንደ ጎርፍ ፈሰሰ። በአንድ ምሽት ብቻ 30 እና 40 ሚሊዮን ዶላር ማግኘት ጀመረ። ነገር ግን አባትና መሪ የሌለው ይህ ወጣት በገንዘብ ማዕበል ውስጥ መስመጥ ጀመረ። በየቀኑ አዳዲስ የሮልስ ሮይስ መኪኖችን እየገዛ ለጓደኞቹ ስጦታ ይሰጣል። በቤት ውስጥ 3 እውነተኛ ነብሮች በሺዎች የሚቆጠሩ ዶላር እያወጣ ያሳድጋል። አልማዞችን በኪሱ ይዞ ይዞራል። ዓለም በግርማው ስትገዛለት፣ እሱ ግን በውስጡ ያለውን ባዶነት ለመሙላት እየታገለ ነበር። ሰዎች የሚወዱኝ እኔን ሳይሆን የእኔን ጡጫ ነው የሚለው ጥርጣሬ ሁልጊዜ አእምሮን ይበላው ነበር። ይህ ጥርጣሬ እብደት ደግሞ ወደ ታላቁ ውድቀት መራው። በ1990ዎቹ ማንም ያልጠበቀው ሆነ። ባስተር ዶግላስ የተባለ ቦክሰኛ ማይክ ታይሰንን መሬትን አስነቀው። ማሽኑ ተሰበረ። ከ2 ዓመት በኋላ ደግሞ ይባስ ብሎ በአስገድዶ መድፈር ወንጀል 3 ዓመት እስር ቤት ወረደ። እዚያ ጨለማ ክፍል ውስጥ ሳለ ግን ወደ እስልምና ሃይማኖት ተቀይሮ ማይክ አብዱል አዚዝ በሚል ስም ሰላምን ፍለጋ ሞከረ። ነገር ግን ከእስር ቤት ሲወጣ ውስጡ የነበረው ቁጣ አልበረደም ነበር። እንደ አውሮፓውያን አቆጣጠር በ1997 ዓ.ም በሚሊዮን የሚቆጠር ዶላር ከፍሎ የዓመቱን ትልቅ ውጊያ ላይ ተቀመጠ። ማይክ ታይሰን ከኢቫንደር ሆንፊልድ ጋር ተጋጠመ። ሆንፊልድ በግንባሩ እየገጨ ታይሰንን አበሳጨው። በሶስተኛው ዙር ታይሰን መቆጣጠር የማይችለው አውሬነት ስሜት ውስጥ ገባ። ከዚያም ማንም ያልጠበቀውን ነገር አደረገ። የሆንፊልድን ጆሮ በጥርሱ ነክሶ አንድ ቁራጭ ስጋ ቆረጠው። ዓለም በድንጋጤ ቆመች። ዳኛው ውድድሩን አቆመ። ማይክ ታይሰን ከጀግና ወደ ጭራቅ ተቀየረ። ፈቃዱ ተሰረዘ። ስሙ ከሰመ። በ2003 ዓ.ም በመቶዎች የሚቆጠር ሚሊዮን ዶላር ያባከነው ታይሰን ሙሉ በሙሉ መክሰሩን ባንክራፕሱን አወጀ። ምንም ገንዘብ አልነበረውም። ዝናውም አልቋል። ሰውነቱ ደክሟል። ነገር ግን እውነተኛ ተአምር የጀመረው እዚህ ጋር ነው። ታይሰን አልሞተም፣ አልጠፋም። ይልቁኑ ያ ብረት የተባለው ሰውዬ መቅለጥ ጀመረ። ቁጣውን ጥሎ የድሮ ማንነቱን ገድሎ አዲስ ሰው ሆነ። ዛሬ ላይ ቆም ብለን ስናየው ያ አስፈሪ ሰው የለም። ዛሬ ማይክ ታይሰን የራሱን ስኬታማ ፖድካስት የሚመራ፣ በተለያዩ ታዋቂ የሆሊውድ ፊልሞች ላይ በፍቅር የሚተውን እና በቤቱ ጓሮ ሆኖ እርግቦችን የሚያሳድግ አስተዋይና ባለጥበብ አዛውንት ሆኗል። በአንድ ወቅት እንዲህ ብሎ ነበር፣ የመጀመሪያው ህይወቴ ኩራትና ጥፋት ነበር። አሁን ግን የማውቀው ነገር ቢኖር እኔ ምንም እንደማላውቅ ብቻ ነው። ማይክ ታይሰን ያስተማረን ትልቁ ትምህርት በዓለም ላይ ያሉትን ተጋጣሚዎች በሙሉ ማሸነፍ ትልቅ ነገር እንዳልሆነ፣ ትልቁ ድል በውስጣችን ያለውን ቁጣና አውሬነትን አሸንፎ ሰላም ማግኘት መቻል ነው።